ውድ የቻናላችን ቤተሰቦች የሀበሻ ጣዕም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ በድምጽ መተናል። ወዳችሁና ፈቅዳችሁ ስለምታዩን፣ ስለምትከታተሉን፣ ሰብስክራይብ ስለምታደርጉን እጅጉን ከልብ እናመሰግናለን። ዛሬ ደግሞ በድምጽ መተናል። ዛሬ ይዘንላችሁ የመጣ ነው የጤፍ ዳቦ ነው። የጥቁር ጤፍ ዳቦ ያው አብዛኞቻችሁ እንዴት የምትሉ ልትኖሩ ትችላላችሁ። ደግሞም አለ የጤፍ ዳቦ አብዛኞቻችን ሰዎች ጨጓራ ያመናል እና ነጩን ዳቦ የመጠቀም ቻንሳችን ትንሽ አነስ ያለ ነውና እንደናንተም እንዲሁም ጤፍ ዳቦ በጣም ጣዕም ያለው ጨጓራ በሽታ ብቻ ያለው ሳይሆን ጤናማ ሰው ራሱ ቢጠቀመው በፍጹም ደስ የሚል ጣዕም ያለው ነውና ዛሬ ደግሞ እኛ የሀበሻ ጣዕም ቻናል ይዞላችሁ የመጣው የጤፍ ዳቦ ነው። የጤፍ ዳቦ አዘገጃጀቱ እንግዲህ እነዚህ እንደምታያቸው ናቸው። ዘይት፣ ትንሽ ስኳር ሳይበዛ ማድረግም ይቻላል፣ ላለማድረግም ይቻላል። ትንሽ ቤኪንግ ፓውደር፣ ጥቁር አዝሙድ፣ ድንብላል፣ ነጭ አዝሙድ ቤት የተገኘውን ቤት ያፈራውን አይደል ይባላል፣ ቤት የምታገኙትን መጠቀም ትችላላችሁ። እናቶቻችን ደግሞ ቤኪንግ ፓውደር እንደዚህ ካሜራ ምናምን አይጠቀሙም። አብዛኞቻቸው እርሾ የጤፉ የራሱ ትንሽ እርሾ አድርገው ይጠቀሙታል። ግን እኔ ያው የማገኘውን ቤቴ ካገኘሁት ነው መጠቀም የምችለውና ግብአቶቹ እነዚህ ይመስላሉ። ተከታተሉን፣ እናዘጋጃለን። ከዛ ወደ አዘገጃጀቱ እንሄዳለን። መጀመሪያ ይሄው የምታቦኩበት ወይም የምታዘጋጁበት እቃ ይሄውን ያቅርብ ያለው። ከዛ ይሄ ጥቁር ጤፍ ዱቄት ነው፣ የጥቁር ጤፍ ዱቄት ነው ማዘጋጅበት ጋር አደርጋለሁ ማለት ነው። ይሄን ይመስላል። ከዛ ምን አደርጋለሁ እንደነገርኳችሁ ግብአቶቹን አሳይቻችኋለሁኝ። እንደ ቤተሰባችሁ እኔ ትንሽ ነው የማዘጋጀው። ከዛ ጥቁር አዝሙድ አለ፣ ጥቁር አዝሙድ እጠቀማለሁ። ከዛ ደግሞ ድንብላል የተፈጨ ነው፣ የተፈጨ ድንብላል ጨመርኩበት። ትንሽ ነጭ አዝሙድ ነው፣ ነጭ አዝሙድ ጨመርኩኝ። እንደነገርኳችሁ ነው። መጠቀምም ያለ መጠቀምም ትችላላችሁ። ትንሽ ቤኪንግ ፓውደር ነው ተጠቅም ያለው፣ ቤኪንግ ፓውደር ተጠቅም ያለው። ካሜራ ይች ናት፣ የተፈታም አለ። እናንተ እቤት ያላችሁትን ማለት ነው ትጠቀማላችሁ፣ ትወዱታላችሁ፣ ተጠቀሙት። ከዛ እኔ ጨርሽን ያደረኳት ካሜራዋ ይች ነች። ከዛ ስኳር መጠቀምም ትችላላችሁ፣ አለ መጠቀም ትችላላችሁ። እኔ ግን ትንሽ ተጠቅም ያለሁኝ። ከዛ ትንሽ ጨው ግድ ነው። ይሄው ያ ትንሽ ማንኪያ፣ በትንሿ ማንኪያ ተጠቅም ያለሁኝ ማለት ነው። ዘይትም ትንሽ ሳይበዛ ተጠቀሙ፣ አለመጠቀም ይቻላል። ይሄን ካደረግን በኋላ ለብ ያለ ውሃ እኔ አዘጋጅቻለሁ። ይሄው እንደምታዩት ለብ ያለ ውሃ አዘጋጅቻለሁ። አሁን ወደ ማዋሃዱ እንሄዳለን ማለት ነው። ወደ ውህዱ እንሄዳለን። ለብ ያለ ውሃ ተጠቅም ያለው በዚህ መልኩ በደንብ አድርጋችሁ ታዋህዱታላችሁ፣ በደንብ ታሹታላችሁ። ያው ጤፍ ዱቄት ትንሽ እንደ ነጩ ዱቄት ጠንከር ያለ ባህሪ የለውም። ትንሽ የመፈርፈር ባህሪ ስላለው በደንብ ማሸት አለባችሁ። እናንተ በደንብ እሹት ማለት ነው።
የእውነት በጣም ትወዱታላችሁ። ጣዕሙ ልዩ ነው። እንዳልኳችሁ ደግሞ አሁን አብዛኛውን ሰው ጨጓራዬ፣ ልቤን ምናምን የሚል ሰው ነው የበዛውና ጤፍ ዱቄት ደግሞ ጤናማ ነው። በቅርቡ ደግሞ የጤፍ ዱቄት ሽሮ እናመጣላችኋለን። ስንቶቻችሁ ናችሁ የምታውቁት? ጤፍ ዱቄት ጥቅሙ ላቅ ያለና ጠቃሚ የሆነ ምግብ ነው። የጤፍ ዱቄትም ሽሮ አለ ታውቃላችሁ አይደለ? እና ቻናላችንን ሰብስክራይብ አድርጉን። እኛም የተለያዩ የምግብ ዝግጅቶችን ወደ እናንተ እናቀርባለን። እናንተ ደግሞ እኛ ምን እንድንሰራላችሁ ወይም ምን እንድናቀርብላችሁ የምትፈልጉት ካለ ጻፉልን፣ ኮሜንት ላይ አበረታቱን። እንደዚህ ደረቅ ሲልባችሁ ትንሽ ዘይት እጃችሁ ላይ አድርጋችሁ ለስለስ ይላል ዱቄት ኋላ ላይ መጠቀም ትችላላችሁ። በጣም ጣዕም ያለው ልዩ ዳቦ ነው የሚሆነውና ተጠቀሙት፣ ትወዱታላችሁ። ቤተሰቦቻችን አበረታቱን። ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱን። ቤት ውስጥ በሚገኙ አቅምን ያማከሉ የምግብ አዘገጃጀት ለጤናችን ጠቃሚ የሆኑ ምግቦችን እየሰራን ወደ እናንተ እናቀርባለን። አበረታቱን። አሁን በደንብ አሽቸዋለሁኝ። እንደምታዩት ሲታሽ ዱቄቱ ራሱ የሆነ ወዝ ያመጣል፣ ጠቅለል ይላል እና ደስ አድርጋችሁ በጣምም እንዳይቀጥልባችሁ በጣም ድርቅ ብሎ እንዳይወፍር መካከለኛ በማድረግ ተጠቀሙት። ለብ ባለ ውሃ መሆን አለበት፣ ቶሎ ኩፍ እንዲልላችሁ ማለት ነው። ቀዝቃዛ ውሃ ከሆነ ያው ታውቃላችሁ ቶሎ ለመጋገር ጊዜ ይፈጃልና ለብ ባለ ውሃ ከሆነ ቶሎ ኩፍ ይላል። እንግዲህ ውዶችዬ ሊጣችንን በዚህ መልኩ በደንብ አርጌ አሽቼ ጨርሻለሁ ማለት ነው። ከዛ በመጨረሻ በጨርቅ ሽፍን አደርገውና በደንብ ኩፍ ማለት አለበት። በደንብ ኩፍ ሲል ኋላ ላይ ስንጋግረው ደስ የሚል ጣዕም ይኖረዋል። እንደገና ደግሞ በደንብ ኩፍ ሲል የራሱ በደንብ ኩፍ ካለ የራሱ አይን ያወጣል። ደስ ይላል። የኬክ አይነት መልክ ነው የሚኖረው። ፍርፍር አይልብንም። ደስ የሚል የእናቶች ድፎ ይሆናል ማለት ነው። በመጨረሻም ሽፍ እናደርገዋለሁ። በደንብ ኩፍ ካለ በኋላ ደግሞ ስንጋግር አብረን እንጋግራለን። እስከ መጨረሻ አብራችሁን ቆዩ። ስለምትከታተሉ እናመሰግናለን። ሰላም ቆይታ ይሁንልን። ኩፍ ሲል ተመልሰን እንመጣለን። እንደዚህ በጨርቅ ሽፍን አደርገዋለሁ። ከዛ ሙቀት ስላለው ቶሎ ኩፍ ይላል፣ ሰዓት አይወስድም ማለት ነው። በመጨረሻም ደግሞ አብረን ኩፍታውን እናያለን፣ እንጋግራለን። ሰላም ቆዩ ተመልካቾቻችን። እንግዲህ ዳቦአችን ቅድም ለ20 ደቂቃ አስቀምጠዋለሁ እንዳልኳችሁ 20 ደቂቃ ሞልቶታል። ዳቦአችንም ሁለተኛ ኩፍታውን ጀምሯል። ሁለተኛ ኩፍ ብሏል። አንዴ መልሰነው ነበረ። ከዛ ሁለተኛው እቃው ላይ አድርገው ነበረ። አሁን ኩፍ ብሏል። ስለዚህ እኔ ምጣዷ ላይ ነው የማደርገው። እናንተ በምትፈልጉት ድስት ላይ መሆንም ይችላል፣ ብረት ድስት ላይ። እንደገና የዳቦ መጋገሪያም ካላችሁ ዳቦ መጋገሪያው ላይ ማድረግ ትችላላችሁ። እኔ ግን ትንሽ ናት ዳቦዬም እንዳያችኋት ሳቦካት ዳቦ መጋገሪያው ላይ አድርጌ እንጀራ መጋገሪያዬ ምጣድ ላይ ነው የማደርጋት። ከዛ ቀስ አድርጌ ምጣዴ ፓወር ስላላት እየከፈትኩኝ እየዘጋ ቀስ አድርጌ ቆንጆ ዳቦ ጋግራለሁ ማለት ነው። በዚህ መልኩ አስቀምጫታለሁ። አሁን ደግሞ ምጣድ ለኩሻለሁ።
ሲወጣ ደግሞ አሳያችኋለሁ ተመልካቾቼ። እሺ ተመልካቾቻችን ዳባችን በዚህ መልኩ ወጥቷል። ስለተከታተላችሁ እናመሰግናለን። ሰላም ሁኑልኝ። ሰብስክራይብ አድርጉ።